እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 10 2012 ዓመተ ምህረት ምሽት ፕሮግራም ነው። አሁን ወደ መጀመሪያው ዝግጅት እንዝለቅ። ኦሮሚያ ክልል ውስጥ ከቅርብ ጊዜ ወዲህ እየታየ ያለው ሁኔታ ብዙዎችን እያነጋገረና እያሳሰበም ይገኛል። በሰላማዊ ሲቪሎች ላይ እየተፈጸሙ ያሉ ጥቃቶችና ግድያዎች እንዳስደነገጧቸው እንዳሳዘኗቸውም ብዙዎች ይናገራሉ። ያለማቋረጥ ሲተረኩ የቆዩ ቅሬታንና መከፋፈልን አባባሽ ሁከትና ግጭቶችን ቆስቋሽ ልውውጦች፣ የጥላቻና የጥል ንግግሮች በገሃድ በመደበኛውም ሆነ በማህበራዊ መገናኛ ብዙሃን ታዋቂ በሆኑ ፖለቲከኞችና ተሟጋች ነን በሚሉ ሰዎችም ሲንሸራሸሩና ሲናኙ መቆየታቸው የአደባባይ ምስጢር ነው። በአንድ በኩል መሰረት የለሽ የሆኑ ወይም መከላከያቸው ደካማ የሆነ የሚባሉ ሐሳቦች ሲነሱ፣ በሌላ በኩል ደግሞ ዛሬ ለሚታዩ ማንኛቸውም ችግሮች ሳይፈቱ የቆዩና ዛሬም እየተስተዋሉ ያሉ እንከኖች የመቃቃሩ የግጭትና የጥቃቶቹ ምክንያቶች ናቸው ሲሉ አጥብቀው የሚከራከሩ አሉ። ቪኦኤ የሁሉንም ወገኖች ድምጽ ሲያስተናግድ ክስተቶችን ከየተፈጠሩበት ሲዘግብ ቆይቷል። ይቀጥላልም። ለዛሬም የመብቶች ተሟጋች የፖለቲካ ሳይንስ ባለሙያ መሆናቸውን የነገሩኝን ሴና ጅምጅሞን ጋብዣለሁ። ሴና ጅምጅሞ ኑሯቸው ቺካጎ ኢሊኖይ ነው፣ ዩናይትድ ስቴትስ። 60 የሚሆኑ የማህበረሰብ የሴቶች የወጣቶችና ሲቪክ ማህበራትና ድርጅቶችን የሚያገናኝና የሚያስተባብር ዋና ጽሕፈት ቤቱ ዋሽንግተን ዲሲ የሆነ የኦሮሞ ውርስ አመራርና ተሟጋች ማህበር ዋና ዳይሬክተር ናቸው። ማህበሩ የዛሬ 4 ዓመት አካባቢ ተመስርቶ ከአንድ ዓመት በኋላ ዕውቅና እንዳገኘ ገና በምስረታ ደረጃ ላይ የሚገኝባትን ኢትዮጵያን ጨምሮ በአፍሪካ፣ በዩናይትድ ስቴትስ፣ በካናዳ፣ በአውሮፓ፣ በአውስትራሊያ እንደሚንቀሳቀስ አጫውተውኛል። ሴና ከሀገራቸው ከወጡ ከ20 ዓመታት በላይ ሆኗቸዋል። የዛሬን ሁኔታ አንስተን ተጨዋውተናል። ለመሆኑ እርስዎ ኢትዮጵያንና ድርና ማጓን እንዴት ይሆን የሚረዱት አልኳቸው። ወደ ንግግራችን ስንገባ I consider myself to be fairly not expert but pretty good about Ethiopian politics. I see Ethiopia more as about empire. እኔ ራሴን የምመለከተው የኢትዮጵያን ፖለቲካ ጉዳይ በተመለከተ ኤክስፐርትም ባልሆን ጥሩ ዕውቀት ያለኝ አድርጌ ነው። እኔ ኢትዮጵያን የማያት ህዝቦች በኃይል የተሰባሰቡባት ወይም ኤምፓየር አድርጌ ነው መመለከታት። ማለትም የተለያዩ ብሔረሰቦች አንዳንዶቹ በኃይል አንዳንዶቹ በፍላጎት አንድ ላይ ተሰባስበው አገር ሆና አሁን ዓለም ኢትዮጵያ ብሎ የሚያውቃት ሀገር ነች። አንዳንዶቹ በግድ አንዳንዶቹ በውዴታ የተያዙ ናቸው። እንደዚያ ነው እኔ ኢትዮጵያን መመለከታት። ሴና ይቀጥላሉ። አንድ ሀገር ማለት የአንድ ጎሳ ሰዎች ወይም የብዙ ጎሳዎች ሰዎች በፈቃደኝነት የሚገነቡትና አብረው የሚኖሩበት እንደሆነ ይጠቁሙና ኢትዮጵያ ብሔሮቿና ብሔረሰቦቿ በመፈቃቀድ የፈጠሯት ሳይሆን በግድ ጋብቻ የገቡባት ነች ይላሉ። የአሁኑ ሕገ መንግስት አንቀጽ 39ም የሀገሪቱ አባላት የሆኑ ክፍሎች የራሳቸውን ሀገር መፍጠር ቢፈልጉ እንደሚፈቅድ ሕገ መንግስቱ ከመውጣቱ በፊት ግን በኃይል አንድ የሆነች ሀገር መሆኗን ይናገራሉ። የአፍሪካ የአሁኑ ካርታ በውጭ ቅኝ ገዢዎች የተሰራ መሆኑን ይገልጻሉ። ኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ ሀገሮች ውስጥ ያለውን የባህል ብዝሃነትና ስብጥር ግምት ውስጥ ያላስገባ ነው ይላሉ የቅኝ ገዢዎቹ ካርታ። ለምሳሌም እንደ ሶማሌና እንደ ኦሮሞ አይነት ብሔሮችን ያነሱና በጅቡቲ፣ በሶማሊያ፣ በኬንያ፣ በኢትዮጵያ የተከፋፈሉ እንደሆኑ ይናገራሉ። ህዝቦች እነርሱ ከሚፈልጉት ጋር እንዲኖሩ ብቻቸውን መሆን ቢፈልጉም እንዲሆኑ እንዲፈቀድላቸው ይገባልም ባይ ናቸው። ይህም ለእያንዳንዱ የጎሳ ቡድን
ለራሱ ምርጫ ሊተውለት ይገባል ይላሉ። ከዚህ ሐሳባቸው ጋር የሀገሮችን የዛሬ ሉዓላዊነት እንዴት እንደሚገነዘቡ ተጠይቀው ሲመልሱ የሉዓላዊነት ጥያቄም ቢሆን መመለስ ያለበት የቋንቋም ይሁን ሌላ ፌዴራሊዝምና ዲሞክራሲ ተከብረው ክልሎች በራሳቸው ሊያከናውኑና ሊወስኑባቸው የሚገባ ጉዳዮችን ራሳቸው ሲሰሩ እንደሆነ ይናገራሉ። የአሁኑን የኢትዮጵያን ፌዴራሊዝም አስመልክቶም ሕገ መንግስቱ እጅግ የበዙ የሚሏቸው መልካም ይዘቶች ቢኖሩትም ወረቀት ላይ ከሚታየው ጥሩነቱ አልፎ በተግባር አለመተርጎሙ አንዱ ችግር ነው ይላሉ። ከህወሓት አስተዳደር ጀምሮም በክልል ደረጃ ሊከናወኑ ይገባቸው የነበሩ ስራዎች ከፌዴራል እየወረዱ መቆየቱ አንዱ ድክመት እንደሆነ ያስረዳሉ። ለመሆኑ እንደሚሉት ሕገ መንግስቱ ሙሉ በሙሉ ቢከበርና ተግባር ላይ ቢውል ኢትዮጵያን ጠንካራ ሀገር ያደርጋታል ብለው ያምናሉ? ከሁለት ዓመት በፊት የነበረው ተነሳሽነት ቢቀጥል፣ ዴሞክራሲና ነጻነት ቢሰፍኑ፣ በህዝብ የተወከለና ለህዝብ የሚሰራ አስተዳደር ቢኖር ተስፋ እንደነበረ ይናገሩና አሁን ባለው ሁኔታ ግን ውጥረቱ በርትቶ እንደሚታይ ይጠቁማሉ። ጥያቄዎች ቢደመጡ መልስ ቢሰጣቸው በፌዴሬሽንም ይሁን በኮንፌዴሬሽን የኢትዮጵያ አካል ሆኖ መቀጠል ይፈልጉ እንደሆነ ቢጠየቁ መልካም እንደነበርና ለንግግር ክፍት እንደሆነም ይናገራሉ። ለመሆኑ አሁን ምን መደረግ አለበት ይላሉ ሴና? My suggestion right now is obviously immediately I call on to the Ethiopian current Prime Minister to immediately release the political prisoners and remove. አሁን እኔ የማቀርበው ሐሳብ የወቅቱ ጠቅላይ ሚኒስትር በአስቸኳይ የፖለቲካ እስረኞችን እንዲለቁ ጥሪ አደርጋለሁ። ሁለተኛ ደግሞ ግድያ፣ እስር፣ የማሰቃየት ተግባር፣ ብዙ አይነት የሰብአዊ መብት ጥሰት እየፈጸሙ ያሉትን የጸጥታ ኃይሎች እንዲያስወጡ ነው። ሌላ ደግሞ በሃጫሉ ላይ በተፈጸመው ግድያ ጉዳይ በነጻ አካል ምርመራ እንዲከፈት ጠይቃለሁ። በአምነስቲ ኢንተርናሽናል ብቻ ሳይሆን በሌሎችም። በአማራ ክልል፣ በኦሮሞ ክልል ብዙ የሰብአዊ መብት ጥሰት እየተፈጸመ ነው። በእነዚህ በተላልቆቹ ብሔረሰቦች መካከል ብቻም ሳይሆን በሁሉም የኢትዮጵያ አካባቢዎች በብሔረሰቦች መካከል ውጥረት አለ። ያ በነጻ ወገን ምርመራ ሊደረግበት ይገባል። ምክንያቱም ዶክተር አብይ በህዝብ አልተመረጡም፣ ማንንም አይወክሉም። እዚያ ቦታ ላይ ያሉት በአንድና አንድ ምክንያት ብቻ ነው፣ ያም ምርጫ ነው። ምርጫው ደግሞ እንዲዘገይ ተደርጓል። የኢትዮጵያ ህገ መንግስት ምርጫ ከ5 ዓመት ሊያልፍ እንደማይችል በግልጽ አስቀምጦታል። ስለዚህ የእሳቸው የስልጣን ዘመን 2 ወር በማይሞላ ጊዜ ውስጥ ያበቃል። ለመሆኑ የኢትዮጵያ የወደፊት መንገድ አቅጣጫ ምን የሚሆን ይመስልዎታል? ምን ሐሳብ ያቀርባሉ? To really answer that question, first you have to start here, and the second is to really talk about transitional government. ይህንን ጥያቄ በደንብ ለመመለስ ከዚህ ነው መነሳት ያለብን። ሁለተኛ ደግሞ ስለ ሽግግር መንግስት መነጋገር ያስፈልጋል። የእሳቸው የስልጣን ጊዜ የእሳቸውም አይደለም ለነገሩ ለ4 ዓመታት በታገሉትና በሞቱት ተቃዋሚዎች የተሰጣቸው እናመጣለን ብለው ቃል በገቡት ለውጥ የተሰጣቸው ነው። እሳቸው እንደኔና እንዳንተ ከየቦታው ወይም ከያለበት የመጡ የለውጥ አራማጅ ሪፎርሚስት አይደሉም። አረመኔያዊ ጭፍጨፋ የፈጸመው ያለፈው አገዛዝ አካል የነበሩ ናቸው። ተቃዋሚዎች እነሱን ከስልጣን ሲያስወግድ የጠፋውን እናስተካክላለን ብለው ቃል ገብተው እሳቸውና ለማ የጠፋውን ጥፋት አምነው ነው ሂደቱን የተቀላቀሉት። ስለዚህ እኔ ማለት የምፈልገው ከዚህ በኋላ ወደፊት የምንራመድበትን መንገድ ለመነጋገር የፖለቲካ እስረኞችን መልቀቅ ጀምሩ፣ ስለ ሽግግርም ተጨባጭ የሆነ እቅድ አውጡ ነው። ምክንያቱም አሁን እሳቸው ያላቸው የ2 ወር ጊዜ ብቻ ነው። ህገ መንግስቱ ከ2 ወር ያለፈ ጊዜ አይሰጣቸውም። ከዚያ በኋላ ሀገሪቱን ለማስተዳደር ህጋዊ ተቀባይነት አይኖራቸውም። የሚኖራቸው አማራጭ የሽግግር መንግስት ብቻ ነው። ሰላማዊ ዜጎች ላይ ጥቃት እየተፈጸመ ያለበትን ሁኔታ እርስዎ እንደ አንድ የኦሮሞ ተሟጋች እንደ ፖለቲካ ሳይንስ ምሁር እንዴት ነው የሚመለከቱት? Right, and as a human rights activist too, the first thing is it breaks my heart. It breaks my heart that we are turning against our neighbors and our brothers. ሰብአዊ መብት ታጋይም ጭምር በመጀመሪያ ደረጃ በጎረቤቶቻችን በወንድሞቻችን ላይ በጥላቻ መነሳታችን ልቤን ሰብሮታል። ጠላቶች እነሱ አይደሉም። ጠላቱ ስርዓቱ ነው። የምንታገለው ስርዓት ማለት ነው። ያን ስርዓት ደግሞ ነፍጠኛ ስርዓት ብለን እንጠራዋለን። ነፍጥ ማለት እንደምታውቀው ጠመንጃ ማለት ነው። ይህን ብዙ ኢትዮጵያውያንን ለመጫን የመጣ ስርዓት ነው የምንታገለው። ዲሞክራሲ ነው
እየጠየቅን ያለነው። በአሁኑ ጊዜ ክርክሩ ወይም ትግሉ ያለው አፍቃሪ ዲሞክራሲ በሆነው ወገንና ፊውዳላዊ ንጉሳዊ ስርዓቱን መልሰው ለማምጣት በሚፈልጉ በአህዳዊ ስርዓት ማስተዳደር በሚፈልጉ ወገኖች መካከል ነው። ኢትዮጵያ ህብረ ብሔራዊ ሀገረ መንግስት ነች። ስለዚህ ህዝቡ ራሱን በሚመስሉት መሪዎች መንግስትና ቋንቋ የመተዳደር መብት ሊኖረው ይገባል። ህገ መንግስቱም ይህንን ነው የሚፈቅደው። ስለዚህ የተፈጸሙትን ግድያዎችና ወደዚያ ደረጃ እንደ ኢትዮጵያውያን መውረዳችን ያሳዝነኛል። ምክንያቱም እንደተፈጸመው አይነት ጥቃት ሲደርስ የሚጎዳው ሰለባዎቹን ብቻ አይደለም ፈጻሚዎቹንም ጭምር ነው። መጪ ትውልዶችንም ነው የሚጎዳው። ለዚህ ነው የሚያሳዝነኝ። ሴና በቅርቡ አውጥተውት በነበረ አንድ ጽሑፍ ላይ በቁጥር የበዛው ከሁሉም የከበደ ጭቆና የሚካሄድበት የኦሮሞ ህዝብ ብለው ነበርና ምንድነው ለመሆኑ በኦሮሞ ላይ ተፈጽሟል ወይም እየተፈጸመ ነው የሚሉት ጭቆና ከሌሎቹ ጎሳዎች ጭቆና የሚለየው? Come on, if you have 100 years of living together, we are family. The 100 years is a long time. It's a generation after generation. So there shouldn't be any difference between Oromos. መቶ ዓመት አብረህ ኖረህ ከሆነ ቤተሰብ ነን። 100 ዓመት ረጅም ጊዜ ነው። ከትውልድ ትውልድ ነው። ስለዚህ ምንም ልዩነት ሊኖር አይገባም በኦሮሞዎች። አንተም ብትሆን ታውቃለህ፣ ኢትዮጵያ በትክክል የምትንጸባረቀው በኦሮሚያ ነው፣ በአማራ በትግራይ ክልል አይደለም። ኢትዮጵያ በትክክል የተገለጸችው ኦሮሚያ ውስጥ ነው። እዚያ ነው በትክክል ሁሉንም ብሔር የምታገኘው። በሱ ተስማማለህ። ስለዚህ ጽንፈኝነት ወይም አክራሪነት አለ ብለህ ካልክ በትክክል ይህንን ልትገነዘበው ይገባል። እንዴት ብሎ ነው ኦሮሞ CIA እንደሚያስቀምጠው 34.5 ወይም 34.6 እንኳን ቢሆን ወይም አብዛኞቹ የአገሪቱ መሪዎች 50% እንደሚሉት ከሆነ የኦሮሞን ህዝብ ብዛት እንዴት ብሎ ነው ታዲያ በቢሮክራሲ ውስጥ ያለው ኦሮሞ ከ50% በታች የሚሆነው? የህዝቡ ብዛት ያን ያህል ከሆነ ኦሮሚያ ትክክለኛዋ የኢትዮጵያ መገለጫ የሁሉም ብሔርና ብሔረሰቦች ሰዎች የሚገኙባት ክልል ሆና ውስጧ ለዓመታት ኖረው ከአፋን ኦሮሞ አንድም ቃል የማያውቁ ሰዎች መኖራቸው ያሳዝነኛል ይላሉ። ሴና የነፍጠኛ ስርዓት ተቃዋሚ መሆናቸውን መግለጻቸውን ተከትሎ ምን ማለታቸው እንደሆነ ሰውስ ይህንን ነፍጠኛ የሚል አባባል እንዴት ይገነዘበዋል ብለው እንደሚያስቡ እንዲያውም አንዳንድ የ150 ዓመት ታሪክ እየመዘዙ በ21ኛው መቶ ክፍለ ዘመን የመጀመሪያ ሩብ ሲጠናቀቅ ያረጁና ያፈጁ አባባሎችንና ታሪኮችን ዛሬ ላለው ትውልድ እየመዘዙ ሲናገሩ ለአንዳች ምክንያት የሞተ ፈረስ መጋለብ እንደሆነ እያነሱ የሚተቹ ሰዎች እንዳሉና የእርሳቸው ሐሳብ ምን እንደሆነ ተጠይቀዋል። So you have to look at the historical, right? I'm a writer myself. I've written a book and I've written 2 books to be exact. So the word neftenya means is a person with a gun. ታሪኩን ማወቅ አለበት። እኔ ራሴ መጽሐፍ ጽፌያለሁ። 2 ያህል መጽሐፍ አሳትሜያለሁ። ነፍጠኛ ማለት ጠመንጃ ያዥ ማለት ነው። ሰሜኑ ወደ ደቡብ ሲመጣ ይህን ጠመንጃ ይዞ ነው እንደዚያ ነው የሚያሸንፉት። ስለዚህ እነዚያን ሰዎች ነው ነፍጠኛ ብለን የምንጠራቸው። እነዚያን ነፍጠኞች ደግሞ አማሮች ብቻ አይደሉም፣ ጉራጌዎች፣ ኦሮሞዎችም ናቸው። የሸዋ ኦሮሞዎች ናቸው፣ በተለይም የቱለማ ኦሮሞዎች ናቸው። ስለዚህ ከጠመንጃ ጋር ሲመጡ አማርኛ እየተናገሩ ነው የሚመጡት። ስለዚህም ሁልጊዜም አማርኛ በተናገርኩ ቁጥር አማርኛን ባህልና ቋንቋን ላያችን ላይ ትጭናለህ። በደም ኦሮሞ ሆንክም አልሆንክ ልዩነት የለውም። ነፍጠኛ ተብለህ ነው የምትወሰደው። ነፍጠኛ ማለት ጠመንጃ ያዥ ማለት ነው። ስለዚህ እኔ ከዚያ ተነስቼ ነው ነፍጠኛ ማለት ምንም ነገር ላይ የሚጭን ያንን የአንድነት ወይም የፊውዳል ወይም የዘውድ ስርዓት ላይ የሚጭን ማለት ነው። ከ1991 ዓመተ ምህረት በፊት የነበረችውን ኢትዮጵያ አንድ ቋንቋ፣ አንድ ባህል መልሰው ላያችን ላይ ሊጭኑ የሚሉትን ማለታችን ነው እንጂ ቅራኔያችን ከዚያ ስርዓት እንጂ ከሰዎች ጋር አይደለም። ስለዚህ ነፍጠኛ ስል አማራ፣ ኦሮሞ ወይም ጉራጌ ማለት አይደለም። ነፍጥ የያዙትን በኃይል የሚገዙትን ማለቴ ነው። የምርጫውን መራዘም አስመልክቶ ዶክተር አብይ ስልጣን ላይ ለመቆየት እንደወሰዱት እርምጃ ተደርጎ ቢታይባቸውም በሙሉ ሳይነገር የሚቀረው የኮቪድ-19ን ሁኔታ እርሳቸው እንዴት እንደሚመለከቱት ስጋቱን ይጋሩት እንደሆነም ተጠይቀዋል። ሴና ጀምጀሞ
ስጋቱን እንደሚገነዘቡ ተናግረዋል። በእርግጥ ሕገ መንግስቱም ቢሆን ሲረቀቅ ኮቪድ-19 ይመጣል የሚል ግምት እንዳልነበረና እንዳልገባበትም እንደሚረዱ ገልጸዋል። ይሁን እንጂ ምን መደረግ እንዳለበት ስፋት ያለው ምክክር ሊደረግ ይገባ እንደነበር አመልክተዋል። ስለዚህም እንደሆነ ያስረዳሉ ሴና መፍትሄው የሽግግር መንግስት ማቋቋም ነው የሚሉት። በሌላ በኩል ደግሞ በሀገሪቱ ውስጥ የበረታ የጸጥታ ስጋት ተስፋፍቶ ያለ የዶክተር አብይ አህመድ መንግስት እንዲያውም ሲወቀስ የቆየው በደካማነትና በበዛ ልልነት ነበር። እርስዎ ደግሞ ከመጠን ያለፈ ኃይለኛ ሆነዋል ይላሉ። ለመሆኑ መንግስት የዜጎቹንና የሀገርን ደህንነት የማስጠበቅ ኃላፊነትና ግዴታ አለበት ብለው አያምኑም? ሴና ይመልሳሉ። Absolutely 100%. Government have the responsibility to keep every Ethiopian safe against any harm. And it is the government's job to remove those threats by እርግጠኛ የሆነው ነገር ማናቸው መንግስት ሁሉንም ኢትዮጵያውያን ከማናቸው ጥቃት የመጠበቅ ኃላፊነት አለበት። ምንም አይነት የተጋረጠ አደጋ ካለ በማንኛውም መንገድ ያንን ማስወገድ አለበት። እነሱ ግን አደጋውን አላስወገዱም። እንደውም የችግሩ አካል ነው የሆኑት። አምነስቲ ኢንተርናሽናል በኢትዮጵያውያን፣ በኦሮሞዎች፣ በሁሉም የዓለም ህብረተሰብ የተከበረ ድርጅት ነው። ህብረተሰብን ከጉዳት ለመጠበቅ የራሳቸውን ጥረት ያደርጋሉ። ቃለ መጠይቅ ያካሂዳሉ። የሰሙትን ነገር በትክክል ስለመፈጸሙ በቪዲዮ ያረጋግጣሉ። ቤተሰቦችን፣ ጎረቤቶችን ያነጋግራሉ እና ህገወጥ ግድያዎች ተፈጽመዋል፣ ከ10,000 በላይ ሰዎች ታስረዋል እያሉ ነው። አንተ የጠቀስከው ግድያ በታጣቂዎች የተፈጸመው የመንግስት ኃላፊነት ነው። እኛ በሰላማዊ ትግል ነው የምናምነው። የትጥቅ ትግል አንደግፍም። አሁን ያለው መንግስት በህዝብ የተመረጠ አይደለም። ያለው ጊዜ ሊያበቃ 2 ወር ነው የቀረው። ከ2 ወር በኋላ ለመምራትም ሆነ ቃል የገባውን ለመፈጸም ህጋዊነት አይኖረውም። ቃል የገባው ነፃና ገለልተኛ ምርጫ ለማካሄድ ነበር። ነገር ግን ኦሮሞዎችን ብቻ ሳይሆን የአማራ ፖለቲከኞችን አስሮ ነፃና ገለልተኛ ምርጫ ሊኖር አይችልም። ግልጽ እንዲሆን የምፈልገው አብይ የአማራ ደጋፊ አይደለም። አብይ የነፍጠኛ ደጋፊ ነው። ነፍጠኛ ማለት ደግሞ ጠመንጃ የያዘ ማለት ነው። አብይ የቆመው ለነሱ እንጂ ለአማራ ወንድሞቼ አይደለም። ሴና በቅርቡ ኦሮሚያ ውስጥ ስለተፈጠሩ ሁኔታዎች፣ ስለተፈጸሙ ግድያዎች፣ ስለ ንብረት መውደም በጥልቅ ማዘንዎን ሲገልጹ ሰምቻለሁ። እንዲህ አይነቱን አድራጎት ሲያወግዙ ግን አልሰማሁትም። No, I am glad you point that out. We did put out a statement, and I right here again, I'll condemn it. I condemn it not only for the victims, I condemn it for my own self. እሱን በማንሳት ደስ ብሎኛል። ይሄን ጉዳይ አውግዘን መግለጫ አውጥተን ነበር። አሁንም እዚህ አወግዘዋለሁ። ጥቃት ለደረሰባቸው ብቻ ሳይሆን ለራሴም ስላወግዘዋለሁ። ምክንያቱም እጅግ አደገኛ ነው። የእርስ በርስ ግጭት ይጎዳል። ኦሮሞዎች በአንድ በኩል ሆኑና ኦሮሞ ያልሆኑትን እንግደል የምትለው ነገር አይደለም። ሁሉንም ወገን እኩል ነው የሚጎዳው። አንድ ሰው ስትገድል ትውልድን ሁሉ ነው የሚያቃውሰው። ስለዚህ በከፍተኛ ደረጃ አወግዘዋለሁ። መንግስት ሊያሳይ እየሞከረ ያለው ነገርም በጣም ቅር አሰኝቶኛል። በኦሮሞዎች ላይም ሆነ ኦሮሞ ባልሆኑ ሰዎች ላይ የተቃጣ ጥቃት ያንድም ሰው ህይወት ቢሆን ትልቅ ዋጋ አለው። ለተጠቂዎቹ ብቻ ሳይሆን ለአጥቂዎቹም ጭምር። መልእክት አለኝ አሉኝ ሴና ከመሰነባበታችን በፊት። My message is actually for all Ethiopians that I feel like at the end of the day we have to live together. And even if we were to be separated, as you know, having separate መልእክቴ ለኢትዮጵያውያን ሁሉ ነው። ወጣም ወረደ አብረን መሆን እንዳለብን ይሰማኛል። ብንለያይ እንኳን ወይም አብረን ብንሆን ቁጭ ብለን መነጋገር ግን አለብን። የኦሮሞዎችን ግድያ፣ በተለያዩ አጋጣሚዎች የአማሮችን ግድያ መደገፍ የለብንም። በዚህ ህዝብ ትከሻ ወደ ስልጣን የወጣውን ነፃና ፍትሃዊ ምርጫ ለማድረግ ቃል ገብቶ የነበረውንና ከገባው ቃል ተቃራኒውን የሚያደርገውን ይህንን መንግስት መደገፍ የለብንም። ከፊታችን ጥቅምት በኋላ ስልጣን ላይ የመቆየት ህጋዊነት አይኖረውም። እንደ ኢትዮጵያውያን ተነስተን ከጎረቤቶቻችን ጋር መነጋገር፣ መፍትሄ መፈለግ አለብን። ብድግ ብለን በመንግስት ወገን መቆም አይገባንም። በተለይ በዳያስፖራ ያለነው እኛ ያደረግነውን የተቃውሞ ሰልፍ ተቃውሞ የተሰለፉ ይሄ መፍትሄ አይሆንም። መነጋገር ነው ያለብን። ይሄ በሁለቱም በኩል በኦሮሞም ቢሆን እየተካሄደ ያለው የጥላቻ ንግግር መፍትሄ ይሆናል ብዬ አላስብም። መፍትሄው የአሁኑ መንግስት ስልጣን ላይ መቀጠል ስለማይችል ብቸኛው መፍትሄ የሽግግር መንግስት ነው። ለዚህም ነው ጥሪ የማደርገው። የኦሮሞ ውርስ
አመራርና ተሟጋች ማህበር ዋና ዳይሬክተሯን ሴና ጀምጀሞን ለዛሬው አመሰግናለሁ። ቀሪ ነጥቦችንም ተገዳዳሪ አስተያየቶች ካሏቸው ሌሎችም አስተያየት ሰጪዎችና ተሟጋቾች ከመንግስቱም ሐሳብ ጋር ይመለሳለሁ። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን አድማጮች ዝግጅቶቻችን